ብዙ ሊቃውንት፣ ብዙ ካህናት፣ ብዙ ዲያቆናት፣ ብዙ መርጌቶች በእንደዚህ ያለ ስራ ውስጥ እንዳሉ እናውቃለን። በየአካባቢያችን ያው እናንተ የምታውቁት ሊኖር ይችላል። ግን የእሳቸው ለየት የሚለው ምንድነው ካላችሁኝ አዲስ አበባ ውስጥ መደበኛ አገልጋይ ካህን ነበሩ ነው አሁን ትልቁ ነገር። እሺ ከዛስ ነው የሆነ ወቅት ላይ ሙስናን ስላጋለጡ ብቻ ከስራ ተወገዱ ነው፣ እንዳያገለግሉ ተደረጉ ነው። አሁን ክፋቱ ይሄ ነው። ስራውንስ ለምን የምትሉ ምናልባት አንዳንድ ሰዎችም ልትኖሩ ይችላላችሁ። ሲቸግረኛው እየሰራው ነው ከመራብ ከረሃብ ጦርነት ይሻላል ነው የሚሉት። ታዲያኛ እንግዲህ መሳሪያችን ይሄ ነው። ስለዚህ ከሚረባም ብዬ ከሚረባይ ሸክም እሸከማለሁ፣ ቀን ስራ እሰራለሁ። ሊስትሮንም አሁንም እየሰራሁ ነው። የተሻለ ስራ ካገኘው ላቆመው እችላለሁ ነው የምለው። ምክንያቱም ትናንት አሃዱ አብ ብሎ አሃዱ አብ ቅዱስ ብሎ ሲቀድስ የነበረ ካህን ዛሬ እንደገና ደግሞ የወረዳ ወርዶ ጫማ ሲጠርግ ስራ ነው እምትል አእምሮ ያለህ ሰው አንተ ራሱ ይሄ አእምሮ ጥሩ መንፈስ የለበትም ማለት ነው። የተበላሸ አእምሮ እንዳለ ነው የሚያሳውቀው ማለት ነው። ምክንያቱም ይሄንን የምትናገር ሰው የክብርን ልክ የማታውቁ ሰዎች መሆን አለባችሁ። ሰላም ጤና ይስጥልኝ ቤተሰቦቻችን፣ እንዴት ሰነበታችሁ? እንዴት ቆያችሁ? በያላችሁበት ሰላማችሁ ይብዛ እያልን ዛሬ ከጓደኛዬ ከወንድሜ ጋራ ባለፈው ያያችኋቸውን ሊስትሮ የሚጠርጉትን ካህን ቀሲስ በአንድ ላይ ወደ እናንተ ይዘናቸው መተናል። እሱ ጓደኛዬ በፍጹም ያን ቪዲዮ ካየው በኋላ ልረጋጋ አልቻልኩም። ሁልጊዜ እያለቀስኩ ነውና ቢያንስ እስኪ በአካል አብረን እናገኛቸውና እንደው መስቀላቸው ልሳለም ብሎ ስላስጨነቀኝ ነው ዛሬ እንድናገኛቸው ይሆን ነውና እስኪ እንግዲህ አባታችን ይናገሩ ወይስ እስኪ ባርኩት፣ እስኪ ቤቱን ባርኩት። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ለዚህች ሰዓትና ለዚህ ጊዜ ያደረሰን ለልዑል እግዚአብሔር ክብር ምስጋና ይግባው። እኔ እንግዲህ እነኚህ ሁለት ወንድሞቼ አርታዊ ነው የመጣሁት። ለመምጣት እንኳን ፈቃደኛ አልነበርኩም። ግን አንዳንድ ነገሮች በባለፈው በተሰራ ነገር እውነት ነው ውሸት ነው የሚል ነገር ስላለ ያንን ጉዳይ እውነት አለመሆኑ ለማረጋገጥ ነው። ቪዲዮንም ምን ያን ሲሰራ ፈቃደኛ አልነበርኩም። አሁንም ፈቃደኛ አይደለሁም። ፈቃደኛ ያልሆንኩበት ምክንያት አለኝ። እኔ ከዚህ በፊት ሚዲያ እንደወጣሁና ሚዲያ እንድታየው ሁሉም ሰው አብዛኛው ሰው ያውቃል። ስም እያጠፋህ ነው በሚል ስማችንን አጠፋህ በሚል ብዙ ችግር ደርሶብኛል። ከዚህ አንፃር ሚዲያ ይቆየኝ በምን ነው አይሆንም ብዬ ነበርና አሁንም ቢሆን በተሰራው ስራ እኔ ልጆች አባት ነኝ፣ የልጆች ቤተሰብ ኃላፊ ነኝ። ሲቸግረኝ የቀን ስራ ሰራለሁ፣ ሸክም እሸከማለሁ። ያያችሁትም ሊስትሮውን ጀምሬያለሁ፣ እየሰራሁ ነው። ቢያንስ ከህዳር ጀምሮ እስካሁን ድረስ ሊስትሮውን እየሰራሁ ነው ያለሁት። ዋናው ሊስትሮውን የሰራሁበትና ለሊስትሮ ያነሳሳኝ ነገር ምንድነው ብትሉኝ ችግር ነው። ሙያ ይሁን አይደለም። የኔ ሙያ መቼም ያው የታወቀ ነው። የቤተ ክርስቲያን ሰው ነኝ። ሙያዬ አገልግሎት ነው። ስጋው ደሙን ለህዝበ ክርስቲያን ቀድሼ ማቁረብ ማቀበል ነው፣ ወይም ደግሞ ወንጌል መስበክ ነው የኔ ስራ። ግን ያና ልሳካ ሲል ልጆቼ ዳቦ ሲቸገሩ ነው ሊስትሮ አንስቼ እንቅስቃሴ ጀመርኩ፣ ስራ የጀመርኩትና አብዛኞቹ ሰዎች በኮሜንቱም ስልክም እየደወላችሁ ትክክል ነው ወይ
እያላችሁ የምትጠይቁ ሰዎች አላችሁ። አዎ ትክክል ነው። ቁጭ ብዬ እኔ ቄስ ነኝ እያልኩኝ ቁጭ ብዬ የልጆችን ረሃብና የኔን ችግር ከማዳመጥ ብዬ ስራ ጀምሬያለሁ፣ እየሰራሁ ነው። አሁንም ለወደፊት እሰራለሁ። በዚህ በተጨማሪ እንግዲህ አንዳንድ ጥያቄ በዚህ ዙሪያ ላይ ወንድሞችም የሚጠይቁኝ ነገር ካለ ለነሱ። እሺ ውድ ኢትዮጵያውያንና ኤርትራውያን በያላችሁበት የእግዚአብሔር ሰላም ብዝት ተረፍረፍ ይበልላችሁ። እንግዲህ ዛሬ የምንወዳቸው የምናከብራቸው የቤተ ክርስቲያን እኔ ከዚህ በፊት በአካል ባላቃቸውም ነገር ግን እንደ ቤተ ክርስቲያን አባትነት እንደ ካህንነታቸው አባቴ ናቸው። ለሁላችንም አባት ናቸው ማለት ነው። የአባትነት ስራን ከተወጡ አባት ናቸው። ማንኛውም ሰው አባት ነው ማለት ነው። ወይም ደግሞ የቤተ ክርስቲያን አይን ነው። አይንተ እግዚአብሔር ተብለው የእግዚአብሔር አይን ተብለው ካህናት የእግዚአብሔር አይን ለምን ተባሉ? እግዚአብሔር ወክሏቸው የእግዚአብሔር አምባሳደር የእግዚአብሔር እንደራሴ ሆነው ምእመናንን የሚጠብቁ ምእመናን ሲጠፉ ወይም ደግሞ ልጅነትን የምናገኘው የነሱ አገልግሎት ሲኖር ነው። ካህን ከሌለ ጥምቀት የለም። ጥምቀት ከሌለ ልጅነት የለም። ልጅነት ከሌለ ደግሞ በእግዚአብሔር ዘንድ እድል ፈንታ ዕጣ የለንም ማለት ነው። ስለዚህ እኛ አባት የተማሩት ሰው እንግዲህ በተለያየ በተጠራበት ከተሰማራ እሳቸው ደግሞ በተጠሩበት በክህነት አገልግሎታቸው ከድቁና እስከ ቅስና ከዛም አልፎ ደግሞ አሁን ትዳር በመመስረት ወይም ደግሞ ቤተሰብ በመብራት ላይ ቤተክርስቲያን በማገልገል ህዝበ ክርስቲያንን በማገልገል እያሉ ባለበት ሰዓት ከአገልግሎታቸው እንዳያገለግሉ በአንድም በሌላም ታግደው እንግዲህ እኔ በጣም ያዘንኩትኝ በቃ ማለት ተሸክመው ሳያቸው እንዴት ነው ልብሰ ተክህኖ በለበሱበት ጀርባቸው ልብሰ ተክህኖ በለበሱበት አካላቸው ስጋው ደግሞ በፈተቱበት አካላቸው እጃቸው የህዝብና የአህዛብን ጫማ መጥረግ ማለት እሳቸው ኃጢያትን እንጂ የሚጠርጉት ይሄ እንትን ጫማ ሊጠርጉ አይገባቸውም። ስለዚህ ያንን ሳይ በጣም ነው ያዘንኩትኝ። የእሳቸውን የደረሰባቸውን ግፍና መከራ እያያችሁ እያዘናችሁ እያለቀሳችሁ ሐሳባችሁን በኮሜንት የገለጣችሁ አላችሁ። ነገ ከነገ ወዳም ደግሞ ከጎናቸው እንደምንሆን ምንም ጥርጥር የለኝም። ሌላው ደግሞ በተቃራኒ እንደዛው የማይመለከተውን ልንፈልገው ምንድነው መርዳት ካልቻላችሁ ዝም ማለት አትችሉም ወይ? ማለፍ አትችሉም ወይ? እኛ ይሄንን እስከመጨረሻው ድረስ ብዙ ሊረዱን የሚችሉ ሊያግዙን የሚችሉ ከጎናችን ሊሆኑ አቅም ሊሆኑ አንደበት ሊሆኑ ሊናገሩ የሚችሉ እህት ወንድሞቻችን ከጎናችን እንዳሉ እግዚአብሔር ሰው አለው። የወደቁትን ለማንሳት ከጎናችን እንደምትሆኑ ነገም ከነገ ወዲያ ምንም ጥርጥር የለኝም። እሳቸውም መናገር መግለጽ ያልቻሉት መግለጽ ያልፈለጉት ታፍነው አሁንም ታፍነው ያሉበት ሁኔታ ነው ያሉት። አሁንም ታፍነዋል። አሁንም ሐሳባቸውን መግለጽ አልቻሉም። አሁንም መናገር አልቻሉም። ብናገር የሚደርስብኝ ዱላ አለ፣ አእምሯዊ ዱላ አለ፣ ማስፈራሪያ ዛቻ አለ። በየጊዜው በቴክስትም በስልክም እየተነገረኝ ነው ያለሁት። ማስጠንቀቂያ እየተሰጠኝ ነው ያለሁት። ባንድም በሌላም አሽሙርና ሽሙጥ እየደረሰብኝ ነው ያለሁት በማለት ነው አሁን ሐሳባቸውን እንኳን ራሱ በነፃነት ሆኖ መናገር ያልቻሉት ማለት ነው። ተመልከቱ። እሺ እንግዲህ ቤተሰቦቻችን እንግዲህ ባለፈው ሁኔታ ያው እንግዲህ ጫማ ላስጠርግ ነበር እዛ ቦታ ላይ የተገኘሁት። እዛ ደግሞ ሌላ የማይጠበቅ ነገር አጋጥሞኛል። ይሄ ደግሞ ለበጎ እንደሆነ እኔ አምኛለሁ። አንዳንዴ ነገር ሁሉ ለበጎ ነው። ምናልባትም በዛ ቀን እኔ እዛ ቦታ ላይ ባልገኝ ኖሮ የእሳቸው ችግርና የእሳቸው ጉዳት ወደ ብዙ ሰው ባልደረሰ ነበር። ምክንያቱም ከዛ ጊዜ በኋላ ብዙ ሰው ነው እየተረባረበ ያለው ባለው ሁኔታ። ያዘነማል፣ ያለቀሳል፣ የተከዛለ። ለምሳሌ ካለቀሱ መካከል አንዱ አንተ ነህ። በጣም አዝናል ባለው ነገር ስታይ እኔ ጋር ደውለህ ነው የጠየቅህና አላመንከም በራሳቸው እውነት ነው ወይስ ምንድነው ብለህ ነበር። እና አስቸጋሪ ሁኔታዎች አሉ በምድራችን በዓለማችን ላይ። በእርግጥ ብዙ ሊቃውንት፣ ብዙ ካህናት፣ ብዙ ዲያቆናት፣ ብዙ መርጌቶች
በእንደዚህ ያለ ስራ ውስጥ እንዳሉ እናውቃለን። በየአካባቢያችን ያው እናንተ የምታውቁት ሊኖር ይችላል። ግን የእሳቸው ለየት የሚለው ምንድነው ካላችሁኝ አዲስ አበባ ውስጥ መደበኛ አገልጋይ ካህን ነበሩ ነው አሁን ትልቁ ነገር። እሺ ከዛስ ነው የሆነ ወቅት ላይ ሙስናን ስላጋለጡ ብቻ ከስራ ተወገዱ ነው፣ እንዳያገለግሉ ተደረጉ ነው። አሁን ክፋቱ ይሄ ነው እንጂ አሁን ይሄ የሊስቶ ስራ የተለያዩ ነገሮች መስራት ኃጢአት ነው አይደለም፣ ነውር ነው አይደለም አለ። ብዙ ኮሜንትም አይተናል። ምንድነው ድንቅና በርቅ አደረጋችሁትሳ ስሙንም እኮ ጫማ ሰፍቶ ነው የጸደቀው አይነት ነገሮችም አይተናል። ግን ይሄ አባት መደበኛ ስራ እያላቸው እዚህ ስራ ላይ መውደቃቸው ይመጥናል ወይ ነው? ባቆረቡበት ቅዳሴ በቀደሱበት እኛን ባሳለሙበት እጃቸው ዛሬ ደግሞ እንደገና ጫማ ጠረጋ ላይ ስናያቸው ይሄ አያሳዝንም ወይ ነው አሁን የኛ ጥያቄ። እና ቤተሰቦቻችን ይሄን አባት መርዳት በቀደም እንዳልኩት ከእግዚአብሔር ጋር መገናኘት ብቻ ነው። አዎ ምክንያቱም በቀደም ብየዋለሁ ብዙ ነገር እንደዚህ ያሉ ምስኪኖች ስናግዝ የካሜራማን ምናምን ግርግር አይኖርም። የታወቀ ነው አይደለ? ምክንያቱም ታዋቂ አይደሉም። ፌመስቶን ግን ብዙ ሰው ይመጣል። ከዛ አንፃር ይሄን አባት አሁንም ልንረዳቸው ልናግዛቸው ይገባል ነው። ቀጣይ ስንገናኝ ግን ምንድነው የምናደርገው? እንግዲህ ቢፈቅድ ልጆቻቸውን ዘን ነው የምንመጣው ህፃናቱን ይዘን አብረን ወደ ቤተሰብ እናቀርባለን። ያለውን ነገር ደግሞ የበለጠ ደግሞ እንዲያረጋግጡ ይሄን ነው ማለት እንፈልገው። በዚህ ላይ ግን አባታችን የሚሉት ካለ ደግሞ ያው ይበሉና እኔም እሺ አሁን ኮሜንቷ ላይ ጨመረላል። እነኚህ ወንድሞቼ ይሄ ወንድሜ በድንገት ነው እኔም አላየውም ሲቀርጽ በድንገት ነው ካሜራውን ራሱ አስቆመን። በኋላ ካሜራውን አስቆሞ ዝም ብለን ያለ ካሜራ ነው ቁጭ ብለን ያወራን። በድንገት ነው አንተዋወቅም። በሚዲያ ግን ሊያውቁኝ ይችላሉ። ከዛ ውጭ ግን አንተዋወቅም። እሳቸውንም ዛሬ ነው እንደማያቸውና ኮሜንቱ ላይ አስበነው እንደሰራ ነው የምታስቡ ሰዎች አላችሁ። በእውነት ይከሆነ መስቀል ተጨብጦ የሚባሽ ከሆነ እኔ አላውቅም። እንግዲህ እኔ አልዋሽም፣ እንደራሴ እኔ አልዋሽም። ትክክለኛ እየሰራሁ ነው። አዎ ነው የምለው። ሌላው የሥራ ቅዱስና ርኩስ አለው እንዴ የምትሉ ስራ እኮ ነው ስራ ክቡር ነው የምትሉ ሰዎች አላችሁ። አዎ ስራ ክቡር ነው። እነኚህ ሰዎች ይሄን ቪዲዮ ሲያቀርቡ ምናልባት ተሰምቷቸው የእኔ ያለ ሙያዬ ተሰማርቼ ነው። ስሞን ጫማ ሰፊው ሙያው ነው። እኔ ግን ያለ ሙያዬ ነው የተሰማራሁት። ያለ ሙያዬ መሰማራት ያሳዝኗቸው ነው እንጂ ስራውን ነቀው አይደለም። የስራና እርኩስና ቅዱስ የለውም ሲጀመር ስራ አይናቅም። ስለዚህ እዛም ማገላለጽ ላይ ሲናገሩ ሲያቀርቡ ተናግረዋል። በእውነቱ ከሆነ ስራው የተቀደሰ የተከበረ ስራ እንደሆነ እና ስለዚህ በዚህ ላይ አንዳንድ ሰዎች ስራ ክቡር ነው ስራ እርኩስና ቅዱስ አለው እንደምን ችግር አለ የምትሉ ሰዎች አላችሁ። የለውም። እኔ ግን ሙያዬ አይደለም። ስጋው ደሙን ቀድሼ ስጋው ደሙን ፈትቼ ባረኬ ለምእመናን ነው ማቅረብ የኔ ሙያዬ። ወንጌልን መስበክ ነው የኔ ሙያዬ። ቤተክርስቲያንን ማገልገል ነው የኔ ሙያዬ። የኔ ሙያ በቃለ እግዚአብሔር በእግዚአብሔር ቃል በተሰጠኝ ስልጣን በንስሐ ህይወት ምእመናንን ማጠብ ነው የኔ ስራ። ኃጢአትን ማጠብ ነው የኔ ስራ ነው እንጂ ሊስረው መናቅ አይደለም። ስለዚህ ስራውንስ ለምን የምትሉ ምናልባት አንዳንድ ሰዎችም ልትኖሩ ይችላላችሁ። ሲቸግረኛው እየሰራው ነው ከመራብ ከረሃብ ጦርነት ይሻላል ነው የሚሉት። ታዲያኛ እንግዲህ መሳሪያችን ይሄ ነው፣ ሌላ መሳሪያ የለንም። መሳሪያችን ይሄ ነው። ስለዚህ ከሚርበም ብዬ ከሚርበኝ ሸክም እሸከማለሁ፣ ቀን ስራ እሰራለሁ። ሊስሮንም አሁንም እየሰራሁ ነው። የተሻለ ስራ ካገኘሁ ላቆመው እችላለሁ ነው የምለው። አመሰግናለሁ። እና በዚሁ እግረ መንገዳችንን መምህር እንደው ምናልባት ይሄን አባት እናግዛቸው የምትሉ ሰዎች በምን መልክ እናግዛቸው የሚለውን ደግሞ እስኪ እንደው እናንተም በኮሜንት አስቀምጡልና በምን መልክ ነው ልናግዛቸው የምንችለው የሚለውን ነገር ቢያንስ መሰረታዊ የሆነ ነገር ዛሬ ታግዘው ነገ የሚያቋርጥ ነገር ሳይሆን ቢያንስ ራሳቸውን እየተንቀሳቀሱ የሚሰሩበት ነገር ብንፈጥርላቸዋል አይደለ? ምን መሰለህ
አምሳሎ የሚባለው ነገር ለ50 ሰው ጌጥ ነው ለአንድ ሰው ግን ሸክም ነው ከሚለው አንፃር ብዙ ሆነን ስለተጋገዝ ቀላል ነው ነገር ሁሉ ግን ለአንድ ሰው ሲሆን ግን ይከብዳልና ቢያንስ በማያቋርጥ መልኩ የምናግዝበትን መንገድ ምን ፈጥር ይሄ ማለት ምን ማለት ነው እሳቸውም እየሰሩ በዛው የሚንቀሳቀሱበት አጋጣሚ ቢኖር ብንፈጥርላቸው የሚለው ነው ማለት ፈልገውና እንግዲህ ቤተሰቦች ይሄን ቪዲዮ የምታዩ ሁላችሁ በኮሜንት ያለው ነገር ታወቁን ከዛ ደግሞ እኛ ቀጥ ብለን ያለውን ነገር እንጀምራለን ማለት ነው አላስፈላጊ አስተያየት የምትሰጡ ሰዎች ከዚህ ድርጊታችሁ ተቆጠቡ ከማን ወገን እንደሆናችሁ ደግሞ ያው እየደረስንበት ነው እናውቃለን ስለዚህ ሁለተኛ በደል እና ሁለተኛ አሽሙር ብትናገሩ እኛን የሚያቆመን አይደለም ወይም ደግሞ እኛን የሚያሳፍረን የሚያሸማቅቀን አይደለም ምክንያቱም ትናንት አሃዱ አብ ቅዱስ ብሎ ሲቀድስ የነበረ ካህን ዛሬ እንደገና ደግሞ ወርዶ ጫማ ሲጠርግ ስራ ነው እምትል አእምሮ ያለህ ሰው አንተ ራሱ ይሄ አእምሮ ጥሩ መንፈስ የለበትም ማለት ነው የተበላሸ አእምሮ እንዳለ ነው የሚያሳውቀው ማለት ነው ምክንያቱም ይሄንን የምትናገር ሰው የክብርን ልክ የማታውቁ ሰዎች መሆን አለባችሁ ክብር ማለት ካህን ማለት እስከምን ድረስ እንደሆነ ክብሩን አላወቃችሁ አልገባችሁም ወይም አንገታችሁ ላይ ማህተብ የሌለ ሰዎች ከሆናችሁ ወይ ሃይማኖት ውስጥ የሌላችሁ ሰዎች ከሆናችሁ አስተያየት እንዳትሰጡ አሁን እኛ በእምነታችን በሃይማኖታችን በሚመለከተን ነው ችግሩን እንደ ችግር ሐሳቡን እንደ ሐሳብ እያቀረብን ያለ ነው ማለት ነው ስለዚህ የማይመለከታችሁ ሰዎች አሳልፉት ምእመናን እናንተም የምታውቁት ይሄ ሚዲያ ወይም ደግሞ ይሄ ቪዲዮ የምታዩት የደረሳችሁ በሙሉ እናንተ ያልተናገራችሁት የምታውቁት ብዙ ታሪክ እንዳለ በሙሉ እምነት ሆኜ ነው የምነግራችሁ ማለት ነው ያው እግዚአብሔር ምስክሬ ማለት ነው እሺ እንግዲህ እኔ ሁለት ነገሮች አብዬ ልጨርስ ሁለት ነገሮች አሉ አዳምጡ በስርዓትና በወጉ ሆናችሁ ማለት ነው አረጋግጣችሁ አንደኛው ምንድነው መሰላችሁ አሁን ይሄ አባት ችግር ላይ ሲወድቁ ሚዲያ ላይ ወጥተው ባካችሁ እርዱኝ ልጆች አሉኝ አግዙኝ ብለው ወደ ሚዲያ ወጥተው ነበር ባለፈው አውርተንበታል እና ሚዲያ ላይ ስለወጡ ብቻ ሰዎች ያን እንደንከን ቆጥረው እንደ ኃጢአተኛ አድርገው እስካሁን ድረስ እየተገፉ ነው ያሉት ይሄ አባት ወጥተው እኮ የተናገሩት ምንድነው እዚህ ቦታ አገለግል ነበር በዚህ ምክንያት ተባረርኩኝ ስለዚህ ዛሬ ችግረኛ ሆኛለሁና አግዙኝ ብለው ተናገሩ ከዛ ውጪ ቤተክርስቲያን የሚያጎሩት ነገር አልተናገሩም ከተናገሩ እንኳን ግለሰቦቹ ሊሆን ይችላል ከዚህ አልፋችሁ ግን እንደው ዝም ብላችሁ ይሄ ሰውዬ ሚዲያ ላይ ወጥተው የቤተክርስቲያንን ስም አጥፍተዋል የምትሉ ሰዎች ምናችሁ ነው የሚያማችሁ እሳቸው የተናገሩት ብሶታቸውን ነው ነገር ግን ሰዎች ይሄ አባት እንኳን እንዳይታገዙ የሚገራችሁ ነገር በውስጥ አንድ የደረሰኝ መረጃ አለ የሆኑ ሰዎች ሊያግዟቸው ፈልገው አልሳቸው እየሰማችሁ እናንተም ከዛ ከማይሮር መካከል አንዱ ተነስቶ ምን አለ መሰላችሁ ይሄ አባት እኮ ቤተክርስቲያንን በሚዲያ ወጥተው ቤተክርስቲያኑ ስም ያጠፉ ናቸው ብሎ እርዳታን አስቀርባቸው አስበው እንግዲህ ከዚህ ደሃ ጉሮሮ ላይ ነጥቀህ ያስቀረ ሰውዬ ወይም ሴትዮ ግን አሁን የክርስትና ነው እሳቸው የተናገሩት አንድ የታወቀ ነው እንዲህ በመሆኑ ምክንያት ከስራ ታግጃለሁ እንዳላገለግል ሆኛለሁ ነው ያሉት ከዛው ሌላ ዝርዝር አልሄዱም ሌላው ደግሞ እዚሁ ላይ ማለት ነው ሁለተኛውን ልጨርስ እዚሁ ላይ እሺ እና ይሄን ያዙልኝና ሁለተኛው ግን ምንድነው ባለፈው ስንገናኝ በጣም አንጀቴን ከበላይ ነገር ምንድነው መሰላችሁ በዓል እየመጣ ነውና ልጆቼ ፋሲካ ደረሰ እያሉ ሲነግሩኝ ጠይቁኝ በጣም ውስጥ የተረበሸ ግራ ገባኝ የት እንደምሄድ ምክንያቱም በፊት በደናው ጊዜ ያስለመድኳቸው ነገር ነበርና አሁን ደግሞ በችግር ጊዜ እንደዚህ ሲሉ በጣም ጨነቀኝ ግራ ገባኝ ብለው የነገሩኝ ነገር ካሁን ከልቤ አይጠፋም በጣም ያሳዝናል ዛሬ አባት ወርቀዋል ችግር ላይ ናሉት ይሄን ደግሞ በዚህ ታሳቢ አድርገን እንድንሄድ ነው እሺ ክብር ይስጥልን እኔ ለለም የምፈልገው እዚሁ ላይ ምንድነው አሁን ቤተክርስቲያንን አይደለም እኛ አባት እየከሰሱ ያሉት በቤተክርስቲያን ውስጥ ያሉ ሰዎች አገዱኝ እንጂ ቤተክርስቲያን ማለት እኮ ሃይማኖትን የምትወክል እኮ ነች ሃይማኖት ላይ ሕጸጽ አለ የሃይማኖት ችግር አለ በዚህ
ነው በዚህ ምክንያት ነው አይደለም። እሳቸው አሁን ቤተክርስቲያንን ሳይሆን ግለሰብን ነው። ግለሰቦች አገዱኝ፣ ግለሰቦች ከሥራ ወይም ከአገልግሎቴ እንዳላገለግል ደሞዝ እንዳይከፈለኝ አደረጉኝ፣ ችግር ላይ ጣሉኝ እንጂ ቤተክርስቲያንን ለይተን እንወቅ እንጂ እንለየው እንጂ በቤተክርስቲያን ውስጥ ያሉ አሰራሮች በቃ እግዚአብሔራዊ አይደሉም። እግዚአብሔራዊ አይደሉም፣ እግዚአብሔራዊ ይሁኑ ነው። ሌላው ምንድነው? እኛ አባት የቤተሰብ ኃላፊ ናቸው። ስንት ልጅ አለዎት? የነበር 4 አለኝ። ሌላ ደግሞ የጠፉ 2 አሉ። 4 አለኝ። የጠፉት እንዴት የጠፉት ሲሉ እሱ እንግዲህ ማለት ነው ማለት እሱ በስራ በማጣቱ አሁን ከአገልግሎት ከስራ ወይም ከአገልግሎት በመታገዱት ምክንያት ነው የጠፉት ወይስ ከዛ በፊት ነው? አይ በስራ ታግጄ ትምህርት ሲያቆሙ ካልተማርን ብለው ጠፍቷል። ይኸውላችሁ እንግዲህ አሁን ቤት ውስጥ 4 ልጅ አለ። 4 ልጅ ቤት ውስጥ አለ። 2ቱ ከፍ ከፍ ያሉት ነፍስ ያወቁት የትምህርት ቤት ስላልቻሉ እኛ አባት ከትምህርት ገበታቸው ልጆቹ ተስተጓጉለዋል። አእምሯቸው ተነክቷል። እስኪ እናንተ ፍረዱ። እንደው በሕያው እግዚአብሔር ስም እንደው እስኪ በየትኛውም ሃይማኖት እስኪ እመኑ፣ ብቻ ግን እንደ ሰውኛ እስኪ አስቡት። ከስራ ሲታገዱ እነዛ ልጆች አእምሯቸው ህሊናቸው ተነክቷል። እናንተ ብትወሩስ ምንድነው? አሁን መፍረድ እኮ አይደለም እኮ ዝም ብለን እኮ የኛ ሆድ ስለጠገበ እኛ በበላነው ልክ አይደለም ሰውን መገመትና መለካት ያለብን። እስኪ አስቡ። እነዚህ ልጆች አሁን የሉም፣ የት እንዳሉ አይታወቅም። እግዚአብሔር ባወቀ ማለት ነው። እኚህ ሰውዬ ትናንት እንዲነበሩ አይደሉም። አሁን ከትናንት ክብራቸው፣ ከትናንት አገልግሎታቸው፣ ከትናንት ገቢ ሲያገኙ የነበሩ አባት ዛሬ እንደዚህ ሆኖ ሰው እንኳን ሰው እየሰራ እንኳን እየተቸገረ ባለበት ሰዓት ወራትን ማስቆጠር ያለ ስራ ማለት እንግዲህ አስቡት። የቤት ኪራይ አለ፣ ቀለብ አለ። የዛን ሁሉ አባወራ እኮ የቤት ራስ እኮ ነው። ያ ሁሉ ችግር እኮ አባወራ ላይ ነው፣ አባት ላይ ነው። እስኪ ቤተሰብ ያላችሁ፣ እስኪ ከሰው የተፈጠራችሁ፣ ከሰው የተወለዳችሁ እስኪ አስቡት። እስኪ በማርያም እስኪ በድንግል ማርያም እስኪ አስቡ። ሰው የሆናችሁ ሰዎች እንደ ሰው እስኪ አስቡት። እስኪ አያሳዝንም? ድርጊቱ ሁኔታው አያሳዝንም? በጣም ያሳዝናል። ማምላክ ምስክሬ ብዬ የምነግራችሁ ይሄ ደግሞ በተጨባጭና በመረጃና በማስረጃ የሚሆን ነገር ነው። አሁን አካውንታቸውን ይናገሩና እንጨርስ። ለማ ሐሳብ ካለ ሐሳብ ይናገሩ። አይ እኔ ሐሳብ የለኝም፣ የሆነው ጨርሻለሁ። ነገር ግን እኔ አንድ ነገር ህዝበ ክርስቲያን የኢትዮጵያ ህዝብ ሊረዳል የሚፈልገው ቤተክርስቲያንንም ሆነ ምዕመናንንም ሆነ ሃይማኖቱንም ሆነ ጠቅላላ ከላይ እስከታች ያለው ማናጅመንት እኔ ተቋሙን ስም አላጠፋው። አሰራሩን ግን ምናልባት እኔ በደብቀውም የአደባባይ ሚስጥር ነው፣ ሁሉም የሚያውቀው ጉዳይ ነው። ግን በሃይማኖትና በቤተክርስቲያኑ በምዕመናን ግን ስም እንዳላጠፋው ነው። ሌላው እንግዲህ አሁን በዚህ ምክረ መንገዶትን እንደው አንዳንድ የሚያግዝ ሰው ካለ አካውንቶትን ይናገሩ በራስዎት አንደበት። እሺ አካውንቴ የኢትዮጵያ ንግድ ባንክ 1051 31 31 449 ያልፋል እኮ ይሄ ቀን እኮ ያልፋል እኮ። አሁን ነገር ሌላ ቀን ነው። አንዳንዴ መገፋትም ለበጎ ነው፣ አይታወቅም። እግዚአብሔር ያሰበውን እኛ አናውቅም። እኛ የኛን ድርሻ እንወጣ ብለን እንጂ እግዚአብሔር አንዱን ሰው አስነስቶ እሳቸውን የሆነ ቦታ ላይ ማድረስ እግዚአብሔር አይሳነውም። ነገር ግን ቀን እስኪያልፍ ድረስ የታል መተጋገዛችን? በቃ ለማንኛውም የእሳቸው ደብር ያገለግሉበት የነበረ ደብር ላይ ያላችሁ ምዕመናን ካላችሁ ምናልባት ምስክርነት መስጠት ፈልጉ ካላችሁ ኮሜንት አሳውቁንና እናገኛችሁ እናንተን ለማለት እንፈልጋለን። ጨረስን መሰለኝ። እውነታው ይሄ ነው። አሁንም እውነታውን የምታውቁ ምዕመናን አይደለም እኛ ምስክር ነን እያላችሁ ሐሳብ አስተያየታችሁን ኮሜንት ላይ ግለጹልን። በያላችሁበት የእግዚአብሔር ሰላም ይብዛላችሁ። አባታችን ይባርኩንና እንግዲህ እንሰነባበታለን። እሺ
እግዚአብሔር